እንግዲህ አንዴ የኒኪ ላይቭ አፕሊኬሽንን ካወረድነው በኋላ ከዛ ወደ ኒኪ ላይቭ አፕሊኬሽን ተጭነን መሄድ ነው። ስንከፍተው የሚያሳየን እንግዲህ እንደምትመለከቱት በጉግል ወይ በፌስቡክ አለዚያ በስልካችን ሳይኒን አድርገን ወይም ተመዝግበን እንድንገባ ነው የሚጠይቀን። እኔ በጉግል አካውንት ለመግባት የምንችልበትን ነው ማሳያችሁ። እሱ የተሻለ ይሆናል። በጉግል አንዱን ያስመርጠናል ካሉን ጉግል አማራጮች ውስጥ ከዛ አንዱን ሴሌክት እናደርግለትና እንሄዳለን። በትክክል ፓስወርዱን የምናውቀውን እና የራሳችን የሆነውን ጂሜል እናስገባለታለን ማለት ነው። ከዛ ስታስገቡለት እንደዚህ ያመጣላችኋል። ፊሜል ሜል የሚሉት በጣም ወሳኝ ናቸው። እንዲሁም ፕሮፋይላችሁን የሆነ ፎቶ ያመጣል። ያም መቀየር መቻል አለበት። የካሜራ ምልክቷን ስትነኩ ነው እሱን የሚያመጣላችሁ። መጀመሪያ ሴት ወይስ ወንድ የሚለውን መርጠን ወንድ ከሆነ ወንድ፣ ሴት ከሆነ ሴት በትክክል ማስቀመጥ ይጠበቅብናል። አለዚያ አንዴ ያስቀመጥነው ነገር በኋላ ፌስ ስለምንሰጠው የፊት አሻራ ስለምንሰጠው ከዛ ጋር አመሳክሮ ውድቅ ሊያደርግብን ስለሚችል ሴት ከሆነ ሴት፣ ወንድ ከሆነ ወንድ ማለት ነው። ከዛ ፕሮፋይል ፒክቸራችን እንዳልኳችሁ የካሜራ ምልክቷን ነክተን እናስገባለን። ከዛ እንዲሁም ደግሞ ወረድ ብላችሁ ስትመለከቱ ስም፣ ከስማችሁ ቀጥሎ ደግሞ እድሜያችሁን እንድታስገቡ ይጠይቃችኋል። በትክክል እድሜያችሁን፣ ስማችሁን፣ ፎቶና ጾታችሁን ታስገቡለታላችሁ ከዚህ ከምትመለከቱት ፕሪፌስ ላይ ማለት ነው። ኢምፕሩቭ ኢንፎርሜሽን የሚለው ላይ እሱን ማድረግ ነው። ከዛ ኔክስት እንለዋለን፣ ያስቀምጥልናል። ከዛ በኋላ ወደ አፕሊኬሽኑ ወደ ውስጠኛው ክፍል ያስገባናል ማለት ነው። እንደምትመለከቱት እንግዲህ ሃይ በሏቸው ይላል። ይሄን ስኪፕ አድርገን ማሳለፍ ነው። ወደ ውስጥ ስንገባ የተለያዩ በርካታ ሰዎች የዚህን አፕሊኬሽን ስራ እየተጠቀሙ ያሉ ነው የሚያመጣልን። ሃይ ማለትና መወዳጀት የምትፈልጓቸው ካለ ይላል። ስኪፕ ብለን ማሳለፍ። ከዛ ይሄን አፕሊኬሽን መቼ ነው መጠቀም ትፈልጉ ይላል። ዋይል ዩዚንግ ዚስ አፕ በሚለው እሱን ጫን ብለን እናልፍና ከዛ በኋላ እንግዲህ ወደ ውስጡ ስንገባ ከታች 5 ቁልፎችን ያሳየናል። ከነዛ ውስጥ ወደ ላይቭ ስንሄድ የመጀመሪያው ላይቭ ይላል፣ ፖስትስ ይላል፣ የመጨረሻዋ ሚ ትላለች ማለት ነው። ከዛ ላይቭ የምትለዋን ነክተን ስንሄድ የሚያሳየን ቁልፎች አሉ። እነዛን ቁልፎች እንግዲህ በትክክል እንደምታያቸው ከላይም ከታችም የተለያዩ ቁልፎችና ሴቲንጎች አሉ። እነሱን አንድ ባንድ ማየት ነው የሚጠበቅብን። ለሱ እንዲመች ይሄን የኒኪ ላይቭ አፕሊኬሽን ለመጠቀም እንችልበትን እየሰራ እንዴት ገንዘብ ማፍራት እንደምንችል የሚያሳየውን አጠቃላይ ዝርዝር በ3 ክፍል ላይ ያቀረብኩላችሁ። አንደኛው አጠቃላይ ስለ አፕሊኬሽኑ ኦቨርቪው ነው። ሁለተኛው ደግሞ አሁን እያሳያችሁ ያለሁት ወደ አፕሊኬሽኑ ስንገባ ማድረግ የሚጠበቅብንን ትንንሽ ነገሮች ያሳያችኋለሁ። ሶስተኛው እንዴት ቬሪፋይ አድርገን የአይዲ አስገብተን መጠቀም እንደምንጀምር፣ ላይቭ እንዴት መጠቀም እንጀምራለን በሚል በ3 ነው ለማሳየት የወደድኩት። አሁን እንደምትመለከቱት ሶስቱን እነዚህ አይከኖቹ ከላይም ከታች የምታያቸውን ዝም ብለን እያንዳንዷን ማየት ያስፈልጋል። ሁሉም አስፈላጊ ነገሮች ናቸው። መጀመሪያ ላይቭ የምትለዋን ተጭነን መሄድ አስፈላጊ ነው። ላይቭ የምትለዋን ተጭነን ስንሄድ የሚያሳየን ላይቭ ብለን ስንሄድ የሚጠይቀን ቬሪፊኬሽን አለ ማለት ነው። ስለዚህ ቀጣይ ደግሞ ቪዲዮ እንዳይረዝም እጥር እናድርገውና እንዴት ፌስ ቬሪፊኬሽን የፊት አሻራ እንዴት ሰጠን እንደምንመዘገብና ቀጥታ ወደ ላይቭ ገብተን ስራችን እንደምንጀምር በመጨረሻ ማሳያችኋለሁ። ወደዛው እንለፍ።